እኛ ኢትዮጵያውያን የቀደምት ታሪክ ባለቤቶች ነን ስንል የሰው ዘር መገኛ በመሆናችን ብቻ ሳይሆን በአሁን ሰዓት ከ50% በላይ የሚሆነው የዓለም ሕዝብ በፍቅር የሚጠጣው ቡናም የተገኘው እኛው ምድር ላይ ነው። ያውም ከመዲናችን አዲስ አበባ በስተደቡብ ምዕራብ በ466 ኪሎ ሜትር ርቀት ላይ በምትገኘው በካፋ ዞን ዴቻ ወረዳ ማንኪራ ቀበሌ አሁን ወደ ካፋ ዞን ቦንጋ ከተማ እያመራን ነው። ከቱ ግራና ቀኝ ጥቅጥቅ ባለ ደን ተሸፍናለች። ነፋሻማው አየር መንፈስን ያድሳል። በተፈጥሮ ጸጋ ያሸበረቀች በመሆኗ አንጸባራቂ ውበትን ተላብሳለች። ንጹሕ አየሯን እየተነፈስን ከሰዓታት ጉዞ በኋላ የእምነት መቻቻል ጎልቶ የሚታይባትና እንግዶችን በፍቅር ተቀብለው ማስተናገድ በሚያውቁ ነዋሪዎቿ ተሞሽራ የካፋ ዞን ቦንጋ ከተማ በፍቅር ተቀበለችን። የቦንጋ ከተማ በካሜራችን እይታ ይህን ትመስላለች። ጥንታዊ ከተማነቷ እንዳለ ሆኖ በእድገት ጎዳና ላይ እየተራመደች ዛሬ ላይ ደርሳለች። ሕንፃዎች ተገንብተዋል። በርካቶች ደግሞ ገና በመገንባት ላይ ናቸው። በዚህ ፍጥነት ከቀጠለ ከተማዋን በጥቂት ጊዜ ውስጥ የፎቅ ችግኝ እንደሚወጣት አያጠራጥርም። ህብረተሰቡ ፍጹም ሰላማዊ በሆነ መንገድ የዕለት ተዕለት እንቅስቃሴውን ያካሂዳል። በዚህ አጋጣሚ ግን ሰማይ እንዴት ወደ ምድር ወርዶ መሬት ላይ ሊነጠፍ ቻለ የሚል ጥያቄ ያስነሳብን የቦንጋ ከተማ የጠዋት ገጽታዋ ነው። ማልዶ ከእንቅልፉ የተነሳ ሰው የቦንጋ ከተማን እንዲህ ይመለከታታል። የጥጥ ባዘቶ የሚመስል ነጭ ጉም በከተማዋ ላይ ሲያንዣበብ፣ እንዲህ ውብ የሆነ ተፈጥሮን እያደነቅንና እየተገረምን ከቆየን በኋላ የካፋ ማህበረሰብ ካሉት ባህላዊ፣ ሃይማኖታዊና ታሪካዊ እሴቶች በተጨማሪ የራሱ የሆነ ቀደምት አስተዳደራዊ መዋቅርም አሉት። ይኸውም አሁን በዓለማችን ላይ ያሉ ሀገራትና ሀገራችን ኢትዮጵያን ጨምሮ ለዲሞክራሲያዊ የመንግስት መዋቅር የተመረጠ ያደረጉትን የፓርላሜንታዊ የመንግስት አወቃቀር ምክሬቾ በሚል ስያሜ ማንጆ፣ ማቶና ሚንጆ ቀደምቶቹ ነገስታት ተቀብለው እየተረጎሙበት የካፋን ማህበረሰብ አስተዳድረውበታል። ያውም እስከ መጨረሻው የካፋ ንጉሥ ጋኬ ሻሪቾ ድረስ የነበሩ 20 ነገሥታት በዚሁ ሥርዓት የካፋን ማኅበረሰብ ያስተዳድሩበት ነበር። ታዲያ ዛሬ ላይ የምንተዳደርበትን ሕገ መንግሥት ቀደምቶቹ ቀድመው ማርቀቃቸው አያስገርምም ትላላችሁ?
የካፋ ሕዝብና ቡና ምን ያክል ጥብቅ ግንኙነት እንዳላቸው አንዱ ማሳያ የቡና አፈላል ሥርዓታቸው ነው። በቅድሚያ ለቡና ቁርስ ተብሎ የሚቀርበው የቆጮ ድፎ ለቡና ቁርስ ብቻ ሳይሆን ለምሳና ለእራትም የመትረፍ አቅም አለው። እንኳንስ በልተው ገና በአይን ሲያዩት ያጠግባል። ምናልባት ቡና አፍልቶ መጠጣት ተራ ነገር ሊመስል ይችላል። በካፋ ሕዝብ ዘንድ ግን ቡና ማለት ራሱን የቻለ ትልቅ ቅኔ ነው። ልጃችሁን ለልጃችን ለማለት የሄዱ ሽማግሌዎች የጋብቻ ጥያቄያቸውን ከማቅረባቸው በፊት የልጅቱን የቡና አስተጣጠብ፣ አቆላልና አፈላል በደንብ ይገመግማሉ። ወግና ባህሉን ካልተከተለች በቀር የጋብቻ ጥያቄውን በጭራሽ አያቀርቡም። ታዲያ የልጃቸው የወደፊት ሕይወቷ ቀና የሚሆነው በቡና አፈላል ሙያዋ እንደሆነ የሚያውቁት ቤተሰቦቿ እንስቷን ከልጅነቷ ጀምሮ በቡና አፈላል ሙያ ኮትኩተው ያሳድጓታል። በነገራችን ላይ ቡና ስንጠጣ በተለምዶ አቦል፣ ቶና፣ በረካ እንላለን። ትርጉሙ ሦስቱ የካፋ የሃይማኖት አባቶች ስም አባ አቦል፣ አባ ቶና፣ አባ በረካ እንደሚባል ዛሬም ድረስ በአፈ ታሪክ ይነገራል። ታዲያ ካፋ የቡና መገኛ ለመሆኗ ከዚህ በላይ ማረጋገጫ ያስፈልግ ይሆን? እንደምትመለከቱት አካባቢው ልምላሜ ታድሏል። ዋብኖዮት ከመስከረም እስከ መስከረም መሬቱ ለምለም በመሆኑ ገበሬው እንደ ልብ ቆፍሮ መትከል ይችላል። ለዚህም ምስክር ከብቶችን ማየት በቂ ነው። ጠግበው ይቦርቃሉ። አየሩ ደስ የሚል ስሜትን ይፈጥራል። አይምሮን የሚያድስ ልዩ ስሜት። እዚህ ጋር ደግሞ አንድነትና ህብረት ጥንካሬ ነው ይላሉ። ለዚህም ነው ተጋግዘው የሚሰሩት። ሁሉም እኩል ይለፋሉ። ቢደክማቸው እንኳ
ደከመኝ አያውቁም። የካፋ ሕዝብ ለብዙ ዘመናት የኖረው በዚህ መልኩ ነው፣ አብሮ በመብላትና አብሮ በመስራት። ሁሉም በየፊናው እንደየአቅሙ ሥራ ይሠራል። ቦታ ላይ ደርሷል ማለት አይቻልም። በእርግጥ ካፋ ውስጥ ብዙ ወጣት፣ ብዙ የተማረ ኃይል፣ ብዙ የሰው ሀብት አለ። ስለዚህ ያሉንን ሀብቶች በአግባቡ መጠቀም እንዳለብን ማን ምን ይስራ የሚለውን ነገር በሰፊው የተወያየንበት ነገር ነውና እየተገበርነው መልካሟን ካፋ እንደምንፈጥር ትልቅ እምነት አለኝ። ገበሬው ይተክላል፣ ይዘራል፣ ያጭዳል። በመጨረሻም የድካሙን ውጤት የላቡን ዋጋ በገንዘብ ለመቀየር ከነጋዴው ጋር የሚገናኝበት ስፍራ እዚህ ነው፣ ገበያ። ከገጠራማው ስፍራ የሚመጡት ከፊሎቹ በእግር ይጓዛሉ፣ ከፊሎቹ ደግሞ የፈረስ ተጠቃሚዎች ናቸው። ዞሮ ዞሮ ግን የሁሉም መገናኛ ስፍራ እዚህ ነው፣ ገበያ። ሸማቹ የሚፈልገውን እንደ አቅሙ ይሸምታል። ነጋዴው ይሰፍራል፣ ይመዝናል፣ ይሸጣል። በዚህ ገበያ ውስጥ መፍዘዝ የሚባል ነገር የለም። ሁልጊዜም ሩጫ ነው። ሸማቹ የሚሸምተውን ሸምቶ ጀንበር ሳትዘቀዝቅ በፊት ወደ ቤቱ ለመግባት ይጣደፋል። ወንዶችም ሴቶችም ጠዋት ጀንበር ሳትወጣ እኩል ከቤት ይወጡና ጀንበር ስትገባ እኩል ወደ ቤት ይገባሉ። ቀኑን ሙሉ ግን ሥራና ጥድፊያ ነው። አንድ ሆነን የዘንድሮውን በዓል ስናከብር አንድነት ትልቅ ትርጉም እንዳለው ስለምንረዳ ነው። አንድነት ለእድገት ከፍተኛ አስተዋጽኦ እንዳለው መንግስታችንም ትልቅ እምነት አለው። የካፋ ሕዝብ የራሱ የሆነ የቀን አቆጣጠርና የዘመን መለወጫ በዓል አለው። መስከረም አጋማሽ ላይ መሽቃሬ ባሮን ለማክበር ቅድመ ዝግጅት ያደርጋሉ። አሮጌ ቤት ይታደሳል። አካባቢው በደንብ ይጸዳል።
ከሀገር ውጭ የሚኖሩ የካፋ ተወላጆች ወቅቱን ጠብቀው ወደ ሀገር ቤት ይገባሉ። በዚህ አጋጣሚ በማሽቃሬ ባሮ በዓል ላይ ያልተገኘ የካፋ ተወላጅ በሕይወት እንደሌለ ተደርጎ የሚታሰብበትም አጋጣሚ አለ። ብቻ ግን በዓሉ ሲደርስ ሁሉም የካፋ ሕዝብ በዚህ ተራራ ላይ ይሰባሰባል። ይሄ ተራራ ቦንጊ ሸንበቶ ይባላል። የመጨረሻው የካፋ ንጉሥ ጋኬ ሻሪቾ መቀመጫ ነበር። ጠላትን ከሩቅ ለመከታተል አመቺ በመሆኑ የመረጡት ስፍራ እንደሆነ ይነገራል። እናም ሁሉም ወረዳዎች በዚህ ተራራ ላይ የየራሳቸው የሆነ ጎጆ አላቸው። የእያንዳንዳቸው ስም በሩ ላይ ተለጥፏል። ሁሉም የየራሳቸውን ሰንጋ ይጥላሉ። ጠጅና ብርዝም አለ። በዓሉን ለመታደም የመጣው ሕዝብ ሁሉ በልቶ የሚጠግብ አይመስላቸውም። ሁሉም ይበላል፣ ይጠጣል። በዓሉን ለመታደም የመጣው ጠግቦ መመለስ አለበት። ይሄ ደግሞ ባህላዊ ግዴታ ነው። ባህላዊ ጭፈራው እንደ ጉድ ይደምቃል። በእያንዳንዱ ጎጆ ውስጥ ጭፈራ አለ። እዚህም ጋር ሌላ ጭፈራ ነው። መሽቀሬ ባሮ በዓል ላይ መልካም የሰራ ሰው ይወደሳል፣ ይመሰገናል። መጥፎ የሰራው ደግሞ ይመከራል፣ ይገሰጻል። በአጠቃላይ የመሽቀሬ ባሮ በዓል ለካፋ ሕዝብ እንደ መልካም ምኞት መግለጫም ነው። አንዳንዶች ይህንን የመሽቀሬ ባሮ በዓል የባዕድ አምልኮ ነው ብለው ያስባሉ። እውነታው ግን ይህ አይደለም። የካፋ ሕዝብ ሃይማኖተኛ ሕዝብ ለመሆኑ ብዙ ማስረጃዎች ያሉት ሲሆን ከዛሬ 500 ዓመት በፊት ከ15ኛው ክፍለ ዘመን ጀምሮ ሃይማኖትን ተቀብሎና እምነቱን ጠብቆ የኖረ ሕዝብ እንደሆነ የሚያረጋግጡ ጥንታዊ አብያተ ክርስቲያናት፣ አድባራትና መስጂዶች ያሉበት ስፍራ ነው። ለዚሁም ለአብነት ተጠቃሾች የሆኑ ዘንዳ በ1898 የተሰራው አንድ ራቻ መድኃኔዓለም ቤተ ክርስቲያን፣ ለአራተኛ ጊዜ ፈርሶ የተገነባው የኢኩቲ ደብረ ብርሃን ቅዱስ ሚካኤል ቤተ ክርስቲያን በ17ኛው ክፍለ ዘመን የተሰራው የቶንጎላ አብዱሰላም መስጂድ የባሃ ደብረ ገነት ቅዱስ ጊዮርጊስ ቤተ ክርስቲያን። እነዚህ ሁሉ
ጥንታዊ ቤተ እምነቶች የካፋ ሕዝብ ሃይማኖቱን ጠብቆ ለዘመናት የኖረ ማህበረሰብ መሆኑን ማሳያ ተጨባጭ ማስረጃዎች ናቸው። በጣም ብዙ ማዕድኖች አሉን። ለምሳሌ ጡሬ ጎራ። ይሄ በጫታ ወረዳ የሚገኝ የተፈጥሮ የብረት ማዕድን ስፍራ ነው። ከጠጠርና ከአፈር ጋር ተደባልቆ የጡሬ ጎሮን ምድር የሞላት የብረት ማዕድን ነው። በዚህ የማዕድን ሥራ ላይ የተሰማሩ የአካባቢው ነዋሪዎች የረጅም ጊዜ ልምድ ስላላቸው የብረት ማዕድኑን በዓይናቸው ብቻ ይለዩታል። አንዳንዶች ደግሞ ከአፈርና ከጠጠሩ መካከል የብረቱን ማዕድን በዓይናቸው ለመለየት አዳጋች ስለሚሆንባቸው ማግኔት ይጠቀማሉ። ልክ እንደዚህ የተሰበሰበውን ማዕድን በእሳት እያቀለጡና እየቀጠቀጡ የተለያየ ቅርጽ ያስይዙታል። ይህ የምትመለከቱት በሙሉ የጫታ ወረዳ የጡሬ ጎሮ የብረት ማዕድን ውጤት ነው። ታዲያ እንዲህ ያለውን አንጡራ ሀብት በእጃችን ይዘን መቀመጡ አግባብ ስላልሆነ መንግስት ልዩ ትኩረት ቢሰጠውና በዘመናዊ ቁፋሮ ባለሙያዎችን ቢያሰማራ ይህ የብረት ማዕድን ሰማይ ጠቀስ ለሆኑ ረጃጅም ሕንፃዎች ግንባታ የሚሆን ብረትና በሺዎች የሚቆጠር ቶን የሚያስተናግዱ ግዙፍ ድልድዮችን መስራት የሚያስችል ጠንካራ ብረት እንደሆነ ባለሙያዎች ይናገራሉ። እኔ ማስተላለፍ የምፈልገው መልእክት የብረት ማዕድናችንን ለማስተዋወቅ ያለንን ከፍተኛ ሀብት ለዓለም ሕዝብ ለማስተዋወቅ ስለመጣችሁ እግዜር ይስጥልን፣ አመሰግናለሁ። ለእኛ ቀርቶ ለኢትዮጵያ ከፍተኛ ፋይዳ ያለው የብረት ማዕድን ጡሬ ጎሮ በጣም ከፍተኛ ትኩረት ይገባዋል እላለሁ። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ይሄ የተፈጥሮ ሕግ ነው። ታዲያ የካፋ ሕዝብ እንደ ማንኛውም ኢትዮጵያዊ ሐዘናቸውንና ደስታቸውን የሚጋሩ ማህበረሰቦች ናቸው። አብዛኛውን የለቅሶና የቀብር ስነ ስርዓታቸው ተመሳሳይ ቢሆንም በዚህ በጫታ ወረዳ ጨታ ቆላ ቀበሌ ያለው የቀብር ስነ ስርዓት ግን አስገራሚና ተሰምቶ የማይታወቅ እውነት የማይመስል ግን ደግሞ እውነት የሆነ አንድ ተአምራዊ ክስተት አለ። በዚህ በጫታ ወረዳ
ጨታ ቆላ ቀበሌ ለቀብር ተብሎ እዚህም እዚያም የሚቆፈር ጉድጓድ የለም። ይልቁንም የሞተ ሰው ሁሉ የሚቀበረው በአንድ ጉድጓድ ውስጥ ነው። ያውም በሰው ልጆች የተቆፈረ ጉድጓድ ሳይሆን የተፈጥሮ ጉድጓድ። የዚህ ጉድጓድ ስም ሽልዊ ባምቦ ይባላል። በአካባቢው ያሉ የጎሳ አባላት ሲሞቱ የሽልዊ ባምቦ በሩ ይከፈትና በአካባቢው የቀብር ሥርዓት መሠረት የተከፈነውን አስክሬን ካስገቡ በኋላ የጉድጓዱን በር መልሰው በጭቃ ይመርጉታል። ይሄ የቀብር ሥነ ሥርዓት በዚህ ሁኔታ ዘመናት አልፎታል። ታዲያ ይሄ ጉድጓድ እንዴት እስካሁን አልሞላም? የኛም ጥያቄ ነው። ብቻ ግን የተፈጥሮ ነገር ነውና በፈጣሪ ሥራ ከመገረም ውጪ ምንም ማለት አልቻልንም። በዚሁ በጫታ ወረዳ ውስጥ ርዝመቱ የማይታወቅ አንድ ጥልቅ ዋሻ አለ። ይሄ ዋሻ አባጊፖ ይባላል። የአካባቢው ሰዎች የዚህ ዋሻ ጥልቀት እስከ ምን ድረስ ነው የሚለውን ለማወቅ በተለያየ ጊዜ ሙከራ አድርገዋል። በቅድሚያ 40 ጧፎችን አዘጋጁ። እናም ወደ ዋሻው ሲገቡ አንዱን ጧፍ ለኩሰው ጉዞ ጀመሩ። እሱ ነዶ ሲያልቅ ሁለተኛውን ጧፍ ለኮሱት። በዚህ ሁኔታ የተዘጋጀውን 40 ጧፍ ተራ በተራ እያበሩ ቢጓዙም የዋሻውን መጨረሻ ሳይደርሱበት ጧፋቸው በማለቁ ምክንያት ተመልሰዋል። ይሄ ዋሻ እስካሁን ድረስ ጥልቀቱ አይታወቅም። በስተመጨረሻም የበርካታ ታሪካዊና ባህላዊ ትውፊቶች ባለቤት የሆነችውን የካፋ ዞን በጥቂቱም ቢሆን ከጎበኘናት ኋላ ባለሀብቶችንና የመንግሥት ባለድርሻ አካላትን እጅና ጓንት ሆናችሁ በጋራ በመስራት ካፋን የቱሪስት መዳረሻ ታደርጓት ዘንድ ምኞታችን ነው እያልን ፕሮግራማችንን በዚሁ ቋጨን። ጉኔ ዳኔጣኤ ቱናቲ ንጉዶን የርኖ አካቼ ቢየጉታ ጊንበችንካታ ማቻዩ